ሰላም እንዴት ናችሁ? ስሜ ሳሙኤል ወልደመስቀል ይባላል። እ ይህ ፕሮጀክት እያቀረብንላችሁ ያለነው እ ከዋቸሞ ዩኒቨርሲቲ ከ2018 ዓመት የሶስተኛ ዓመት ተማሪ ከፈርስት ሴሚስተር ነው። እና ይሄ ፕሮጀክት የተሰራበት ዓላማ ለሊቻምባ ጤና ኤክስቴንሽን እ ሰራተኞች ነው። እና ድርጅቱ የሚገኘው ሊቻምባ ነው። ሊቻምባ ጤና ጣቢያ ነው እና በ3 ቀበሌዎች ላይ ይሰራልና ይሄ ጤና ጣቢያ እና ይሄ ፕሮጀክት ዌብ ቤዝድ ነው። የተወሰኑ ነገሮችን ለመግለጽ በዚህ ዳሽቦርድ ላይ ተጠቅመናል። እና ይሄኛው ቀጥታ ዩዘሩ ሲገባ የሚያገኘው ፔጅ ነው። ኢንዴክስ ኤችቲኤምኤል ቀጥታ ዩዘሩ ሲመጣ ሊንኩን ሲጫን የሚገባው ወደዚህኛው ፔጅ ነው ማለት ነው። እና ስለ ድርጅቱ አንዳንድ የተወሰነ ዲስክሪፕሽን በዚህ ፔጅ ላይ ተጠቅሷል። የ የፕሮጀክታችን ታይትል ዲጂታል ሄልዝ ኤክስቴንሽን ኢንፎርሜሽን ጋዘሪንግ ኤንድ ሪፖርቲንግ ሲስተም ነው። እና በሊቻምባ ጤና ኤክስቴንሽን ነው የተሰራው ይሄ ለሊቻምባ ጤና ኤክስቴንሽን ነው የተሰራው ይሄ ሲስተም። እዚህ ጋራ ሆም ፔጅ አለ። ከዛ አባውት ላይ የተወሰኑ ስለ ሊቻምባ የሚገልጹ እና ፕሮጀክቱ የተሰራበት ዓላማ ምን እንደሆነ መጀመሪያ ፔፐር ቤዝድ የሆነ ሲስተም ምን አይነት ችግር እንደነበረበት የተወሰነ ለመግለጽ ሞክረናል በዚህኛው ፔጅ ላይ። ሲቀጥል ደግሞ ወርክ ፍሎ አለ። ወርክ ፍሎ ላይ ዳታ ኮሌክት እነማን እንደሚያደርጉ፣ ሪቪው እና ቫሊዴት እነማን እንደሚያደርጉ፣ ሪፖርት አናላይሲስ እንደ ወደ ዲኤችአይኤስ 2 የሚባል ሲስተም አለ። ከዚህ ጋራ ኢንተግሬት የሚደረግ ሲስተም ነው። ከሱ ጋራ እንዴት ኢንተግሬት ተደርጎ ማን እንደሚሰራው ያንን ነገር ዲስክራይብ ለማድረግ ሞክረናል በዚህኛው ፔጅ ላይ። ሲቀጥል ደግሞ እነማን ናቸው ይህንን ሲስተም የሚጠቀሙት፣ ፕራይመሪ አክተር እና ሰከንደሪ አክተር እነማን ናቸው የሚለውን እዚህ ጋራ ዲስክራይብ ለማድረግ ሞክረናል ቀጥታ ሆም ፔጁ ላይ። ሲቀጥል ፉተር አለ እዚህ ጋራ ፕራይቬሲ እና መቼ እንደተሰራ ዓመተ ምህረቱ ይሄ ሲስተም እዚህ ጋራ ተጠቅሷል። እና ቀጥታ ዩዘሩ ሲመጣ የሚያገኘው ይሄኛውን ፔጅ ነው። ከዛ ሎጊን በተን እዚህ ጋር አለ። ሎጊን በተኑ ሲነካ ፖፕአፕ ይመጣለታል። በዛ ፖፕአፕ ተጠቅሞ የራሱን የአድሚን ሮል አለው። ለምሳሌ አድሚኑ ሲመጣ አድሚን 001 የሚባል አይዲ ተሰጥቶታል። ከዛ ፓስዋርድ አለ። ያንን ፓስዋርድ ሞልቶ ሳይን ኢን ሲያደርግ ወደ ራሱ ዳሽቦርድ ያስገባዋል ማለት ነው። እዚህ ጋራ ለመግለጽ አድሚን ዳሽቦርድ ላይ እችኛዋ ኪወርድ ናት ቀጥታ ወደ አድሚን ሩሉ የምትወስደው። እችኛዋ ኪወርድ ሲጠቀም የእሱን ሩል ሲስተሙ ያይና ወደ ራሱ ዳሽቦርድ ይወስዳል ማለት ነው። ለምሳሌ ሄልዝ ኤክስቴንሽን ወርከር ብለን እንደዚህ ብንገባ ወደ ሄልዝ ኤክስቴንሽን ወርከር ነው የሚገባ። ከዛ ኮኦርዲኔተር ብለን ስንገባ ደግሞ ብለን ስንገባ ወደ ኮኦርዲኔተር ዳሽቦርድ ይወስደናል። እና ሌሎችም በተመሳሳይ መንገድ እንደዛ ሲገባ ሩሉን ያይና በሱ በራሱ ሩል ያስገባዋል ማለት ነው። እሺ እዚህ ጋራ እነዚህን ፓስዋርድ እና አይዲ ነምበርን የሚሰጠው አድሚኑ ነው። ለዩዘሮቹ አድሚኑ ነው የሚሰጠው። እና እዚህ ጋራ የዚህን የዩዘሩን አይዲ እና ፓስዋርዱን አድሚኑ ከሰጠ በኋላ ነው ዩዘሩ መግባት የሚችለው እንጂ ዩዘሩ በራሱ ጊዜ ሳይን አውትም ሳይን ኢንም ማድረግ አይችልም። ዩዘሩ በሰጠው አድሚኑ በሰጠው ነው ዩዘሩ መግባት የሚችለው። እና ለምሳሌ ሄልዝ ኤክስቴንሽን ሄልዝ ኤክስቴንሽን ወርከር እንደዚህ የሚባል ፓስዋርድ ካለ አድሚኑ ካልሰጠው በቀር ወደዚህ ሲስተም መግባት አይችልም ማለት ነው በራሱ እንትን። ሰላም ነሂም ይባላለው። እኔ እንግዲህ ከሎግን ከዛም በኋላ አድሚን ዳሽቦርድ ድረስ ያለውን አድሚን ዳሽቦርዱ ምን ምን እንደሚሰራ ፋንክሽናሊቲውን እናያለን ማለት ነው። ወደ አድሚኑ ሎጊን ለማድረግ ከዚህ በፊት ዳታቤዝ ላይ የመዘገብነውን ሄደን ኮፒ አድርገን አይዲውን ኮፒ አድርገን እናመጣለን። እዚህ ጋር ፓስወርዱ ሃሽድ ተደርጎ ስለተቀመጠ
ፓስወርዱን እኔ ክሬት ስላደረግኩኝ ፓስወርዱን አውቃለሁ እና አድሚን ከዛም በኋላ ሎጊን አደርጋለሁ ማለት ነው። ሳይኒን ካደረግኩኝ በኋላ እዚህ በአድሚኑ ዳሽቦርዱ ላይ ምን ይታያል? ቶታል ዩዘሮቹ ስንት ዩዘር አክተሮቹ ማለት ዩዘሮቹ ምን ያክል እንዳሉ ደግሞ አክቲቭ ሄዊዎቹ ምን ያክል አክቲቭ ሄዊ ያለ የሚለውን ኖርማል ዳሽቦርዱ ላይ ያሳያል። ከዛም በኋላ ሪሰንትሊ ዩዘር አክቲቪቲ ላይ ስናይ እዚህ ጋር አምስቱም አሉ። ኤችኤምአይስ፣ ኮኦርዲኔተር፣ ሊንኬጅ እና አድሚን ምናምን እነኚህ ክሬትድ የተደረጉ ወይም ሲስተሙን እየተጠቀሙ ያሉት እነኚህ ዩዘሮች ናቸው። አድሚኑ ለነሱ ክሬት ያደረገላቸው። ስለዚህ ይሄ አድሚን ምንድን ነው የሚያደርገው? አዲስ ዩዘሮችን በሮላቸው መሰረት ክሬት ያደርጋል። ለእነሱ ፓስወርድ ክሬት ደግሞ ያደርጋል ማለት ነው። ከዛም በኋላ አድሚኑ ክሬት ያደረገውን ዩዘሩ ፓስወርዱን ቼንጅ አድርጎ ለራሱ መጠቀም ይጀምራል ማለት ነው። ሶ አድሚኑ ክሬት ሳያደርግለት ሎግን ማድረግ አይችልም። ማንም ሰው ሎግን ማድረግ አይችልም። ሶ ኢረር ሜሴጅ ነው የሚያሳይለት። ስለዚህ ወደ አድሚኑን ወደሚመዘግብበት ፋንክሽናሊቲ ከሄድን ደግሞ እዚህ ጋር ክሬት አካውንት እናደርጋለን። ለምሳሌ እንመዘግባለን። ከዚህ በፊት ያልተመዘገበ ከሆነ ነው ማለት ነው። ከዛን እዚህ ጋር ሮል እንሰጣለን። አይዲ እንሰጣለን። አይዲ ለምሳሌ ሄዊ ሄልዝ ኤክስቴንሽን ወርከር። ከዛን አይዲ እንዲህ አድርገን እንስጥ። ከዛም በኋላ እዚህ ጋር እንመርጥለታለን ሮል ሄልዝ ኤክስቴንሽን ወርከር። ከዛን ቀበሌያትን እዚህ 3 ቀበሌያት አሉ። አራዳ፣ ሊቻምባ እና ለረባ የሚባል ቀበሌያት አሉ። ከነኚህ ቀበሌያት ቀበሌ አሳይን እናደርጋለን። ከዛን ስታቱሱ አክቲቭ ነው። ከዛም በኋላ ፓስወርድ እናስገባለታለን። 1 2 3 4 1 2 3 4 ፓስወርድ ኦኬ ክሬት አድርጌያለሁ። አሁን ይኸው እዚህ ጋር መጥቷል። ሄዊ ነሂሚ ጉሉፋ። ከዛም በኋላ ፎን ነምበር፣ ሮሉም አክቲቭ ኢንአክቲቭ ካደረግኩኝ ዩዘሩ ሎጊን ማድረግ አይችልም። አድሚኑ አክቲቭ እስካደረገው ድረስ እዛው ይቀመጣል ማለት ነው። ከዛም በኋላ ይሄን ኤዲት ማድረግ እችላለሁ ወይም ዲሌት አካውንት ማድረግ እችላለሁ ማለት ነው። ዳታ ቤዙ ላይ መዝግቧል አልመዘገበም የሚለውን እዚህ ቼክ ለማድረግ እዚህ ጋር መተን ሪፍሬሽ እናደርገዋለን። ሪፍሬሽ ስናደርገው ይሄው እዚህ ጋር ነሂሚ ጉሉፋ ምናምን ብሎ እዚህ አምጥቶ መዝግቦልኛል ማለት ነው። አሁን አንድ ፋንክሽናሊቲን አይተናል፣ ዩዘር ክሬት የሚያደርገውን። ሁለተኛው ደግሞ ዳሽቦርዱ ላይ ፌች አድርጎ ቶታል ዩዘሩ ቅድም 5 ነበር፣ አሁን 6 ሆኗል። አክቲቭ ሄዊ 1 ነበር ወደ 2 ሆኗል ማለት ነው። ከዳታ ቤዙ ፌች አድርጎ እዚህ ጋር መዝግቦልናል ማለት ነው። ሌላው ደግሞ ቀበሌ ኮንፊግ፣ ሌላ ቀበሌ አሁን ለምሳሌ 3 ቀበሌ ላይ አሁን እየሰራ ያለው ሊቻምባ እና 4 ለማድረግ ወይም ከዛም በላይ የተለያዩ ቀበሌያትን አሳይን ለማድረግ ብንፈልግ ደግሞ እዚህ ጋር ቀበሌ እንጨምርለታለን ማለት ነው። ለምሳሌ የቀበሌ ኮድ የቀበሌውን ኮድ እናስገባለን። ከዛም በኋላ ወረዳውን፣ ዞኑ፣ ከዛን ቶታል ለምሳሌ 500,000 ወይም ቶታል ኤስቲሜትድ ሃውስሆልዱን ሳምፕል እናስገባለን። ከዛም በኋላ ሄልዝ ፖስት ኔም፣ ከዛን ስታተሱን አክቲቭ ነው ኢንአክቲቭ ነው የሚለውን እናስገባለን። አክቲቭ እናርግ። አክቲቭ ቀበሌው ተጨምሯል ማለት ነው። እዚህ ጋር መተን ማየት እንችላለን። ቀበሌያቱን እዚህ ጋር ያስቀምጣል። እዚህ ጋር አምጥቶልናል። ከዛን ወደ ዳታ ቤዙ ላይ ይመዘግባል። እንደቀደመው ዳታ ቤዙ ጋር ሄደን ሪፍሬሽ ስናደርገው ይመዘግብልናል ማለት ነው። ኦዲት ሎግ፣ እዚህ ጋር ደግሞ ኦዲት ሎግ ምንድን ነው የሚያደርገው? አሁን ላይ ሎግን ሰዎቹ ሲያደርጉ ሎጊን ያደረጉትን አይዲያቸውን ለምሳሌ ዲሌት አካውንት ሲደረግ ዲሌት የተደረጉትን እዚህ ጋር በሙሉ የሚያሳይ ይሆናል ማለት ነው። ከዛን ደግሞ እዚህ ጋር ሌላ ፋንክሽናሊቲ ያለ ሰርች የሚያደርግ ለምሳሌ እዚህ ጋር ብዙ ከተመዘገበ ከብዙ ውስጥ ለመለየት በጣም እንትን ስለምል ምንድነው የምናደርገው? በሮል ለምሳሌ ሄዊ ብለን እንትን ካደረግን የተመዘገቡትን ሄዊዎችን ብቻ ሰለክት አድርጎ ያሳየናል ማለት ነው። 2 ሄዊ ያለን
ደግሞ ፊልተር ማድረግ ማለት ነው። ኦል ካልን ኦል፣ ከዛን ሊንኬጅ ካልን ሊንኬጅ ፎካል ፈርስ አንድ ብቻ ነው ያለው። ፊልተር አክቲቭን ብቻ ለመለየት ከፈለግን እዚህ ጋር እስቲ ይሄው ይላል። ሰላም ይስሐቅ ነኝ። አሁን ደግሞ እኔ የማሳያችሁ ሄዊ ወይ ሄልዝ ኤክስቴንሽናል ወርከር ከሎጊን ጀምሮ ያሉ ስራዎችን ነው። እዚህ ጋር ሎጊን እናደርጋለን። እዚህ ዳታቤዝ ላይ አድሚን የመዘገበኝ አለ። እዚህ ሄዊ ብሎ አይዲ ሰጥቷል። ስለዚህ በዚህ ልግባ። ኦኬ፣ በዚህ ሲገባ እዚህ ጋር ፖርታል ያመጣል ማለት ነው። የሄዊ ፖርታል ሄልዝ ኤክስቴንሽን ፖርታል ያወጣል። እዚህ ጋር ዳሽቦርድ አለ። ቶታል ሃውስሆልድ 3 እየተመዘገቡ ቤቶች አሉ። ደግሞ ሄልዚ ዳታ እንዳለ ያሳያል። እዚህ ጋር ሪፖርቶች አሉ። ሲስተም ስታተስ ምናምን ያሳያል። ከዛ በኋላ ይህ ምንድን ነው የሚሰራው የሚለውን ነገር እናያለን። ሪጂስተር ሄዊ ምንድን ነው የሚሰራው? ሪጂስተር ሃውስሆልድ አለ። እዚህ ጋር ሄልዚ ዳታ ኢንተር ያደርጋል፣ ኢዲት ያደርጋል የገባውን ዳታ። ከዛ በኋላ ለኮኦርዲኔተሩ ሳብሚት ነው የሚያደርገው። መጀመሪያ ሪጂስተር ሃውስሆልድ ላይ ገብተን እንየው እስቲ። መጀመሪያ ላይ እዚህ ጋር አድሬስ ኢንፎርሜሽን አለ፣ የት እንዳለ አቅጣጫ የሚያሳየው ማለት ነው። ስለዚህ ቤቱን እንመዘግብ። እዚህ ጋር እዚህ ሳውስ ሀዲያ ዞን ወረዳ ምናምን ብለን እንመዘግባለን። ከዛ በኋላ ቀበሌ እንመርጣለን። ከዚህ 3 ቀበሌዎች ነው ያሉት። ከዚህ ልቻ አምባ ልምረጥ። ከዛ እዚህ ጋር አይዲ እናስገባለን። ለእያንዳንዱ ቤት አንድ አይዲ ነው የሚሰጠው ማለት ነው። ስለዚህ አይዲ እዚህ ያስገባለሁ። አይዲ ከዛ የቤቱ አባወራ አለ። ፉል ነሙን የሱን እንጽፋለን። እዚህ ጋር ፉል ነሙን ይጻፋል። ከዛ ኤጂ አለ። ኤጅ እድሜውን እንጽፋለን። ከዛ ሴክስ ሜል ወይ ፊሜል ብለን ሜል ብለን እንመርጣለን። ከዛ በኋላ ሴቭ ነው የምናደርገው። ፋሚሊ ሜምበር ሃውስሆልዱን ማለት ነው ሴቭ ነው የምናደርገው። ከዛ በኋላ ሴቭ ነው የተደረገው። ዳታቤዝ ላይ ቀጥታ ተቀምጧል ማለት ነው። ዳታቤዝ ላይ ገብተን ሪፍሬሽ አድርገን እስቲ እንየው እንደተቀመጠ። ያው 4ኛ ላይ 5ኛ ላይ የተቀመጠው አሁን ይሄ መዘገብኩት እዚህ ጋር ተቀምጧል ማለት ነው። ስለዚህ ዳታ ቤዝ ላይ ተመዝግቧል። ወደኋላ ተመልሰን አሁን ሃውስሆልዱ ስለተመዘገበ በሄልዚ ዳታ ኢንትሪ ላይ እንገባለን። እዛ እዚህ ጋር በአይዲ ነው የምናወጣው ማለት ነው። አይዲ ውስጥ ላይ ካለ ቼክ አድርገው ያመጣልናል ማለት ነው። ስለዚህ አሁን የመዘገብኩት አይዲ አለ። ከዚህ አይዲ ኮፒ አድርገን እናመጣለን። እዛ በዚህ አይዲ ውስጥ ላይ ካለ ያወጣል ማለት ነው። እዚህ አይዲ ቬሪፋይድ ሆኖ ውስጥ ላለ ማለት ነው። ከዛ በኋላ ሰርቪሶችን እንመርጣለን፣ ምን ምን ሰርቪስ እንደሚሰጥ ማለት ነው። ከዚህ ማትሪናል ሄልዝ ያለ፣ ቺልድ ሄልዝ፣ ኢሙናይዜሽን፣ ሳኒታይዜሽን፣ ዲዚዝ ሰርቪላንስ አለ። እዛ ማትሪናል ሄልዝ ብለን እንሄድና ከዛ በኋላ ስንት ህዝብ ነው እዚህ ጋር ሰርቪት የተደረገው የሚለውን እንመርጣለን። እዛ ቁጥሩን እዚህ ጋር እንጽፋለን። ከዛ በኋላ ዲቴይሉን እዚህ እንጽፋለን። ኖቱ ማለት ነው ስለምን እንደሚያወራ ስለ ማትሪናል ሄልዝ እዚህ ጋር እንጽፋለን። እዚህ ጋር ስንጽፍ ከጻፍን በኋላ ሴቭ ነው የምናደርገው ማለት ነው በዳታቤዝ አሁንም ሴቭ እንዲደረግ። ከዛ ሰክሰስፉሊ ሴቭድ ይላል። ከዛ በኋላ አሁን ምንድን ነው የምናደርገው? 3ኛ ላይ ይሄ ያስገባነው ዳታ የተበላሸ ከሆነ ኢዲት ለማድረግ ቀጥታ ኢዲት ሳብሚት ዳታ በሚለው እንገባለን። ከዛ ፌች እናደርጋለን። በአይዲ ገብተን በተመዘገበው አይዲ ነው የምናወጣው ማለት ነው። ብዙ ዳታ ሲመዘገብ ምናልባት መጨረሻ ላይ ሊያስቸግረን ስለሚችል በአይዲ ነው የምናወጣው። በቅድሞ አይዲ እስቲ እንግባና እናውጣ። እሺ፣ በዚህ አይዲ ስንገባ ያው የተመዘገቡ ሃውስሆልዶችን ያመጣልናል። እዛ ፉል ኔም አለ፣ ኤጅ አለ፣ ሴክስ አለ። እዚህ ጋር የተበላሹ ነገሮች ካሉ ኢዲት አድርገን እዚህ ጋር ኔሙን እንቀይር። ኔም እንቀይርና ከዛ ሴቭ እናድርግ።
የተቀየሩ ኤዲት አድርገን ሴቭ ነው የምናደርገው። ከዛ በኋላ ዳታ ሰክሰስፉሊ ሴቭ እንደተደረገ የምናየው በምንድን ነው? እዚህ ገብተን እስቲ አሁን ያስገባነው ዳታ ኤዲት ተደርጓል አልተደረገ የሚለውን ለማየት መጀመሪያ ሌላ ስም ነበር፣ አሁን እዚህ የጻፍኩት ይስሐቅ ብሎ ገብቷል ማለት ነው። ስለዚህ ሰክሰስፉሊ ኤዲት ተደርጓል። ከዛ በኋላ ኤዲት የተደረገውን ዳታ ለኮኦርዲኔተሩ ሳብሚት ነው የምናደርገው። ሳብሚት ስናደርግ ዊክሊ ሄልዚ አክቲቪቲ ሪፖርት ለኮኦርዲኔተሩ ሳብሚት ነው የምናደርገው። ከዚህ ቀጥታ እዚህ የተመዘገቡ ቤኒፊሻሪ ኔም እያንዳንዱ ተጠቃሚ ስም አለ፣ ሰርቪስ ታይፕ አለ፣ ማትሪናል ሄልዚ የሚለው ቅድም የጻፍኩት። እዚህ ጋር ደግሞ ቀንና ዴቱን ያሳያል መች እንደሚገባ ማለት ነው። ስለዚህ እነዚህን ሁሉን ሳብሚት ነው የምናደርገው ለኮኦርዲኔተሩ ማለት ነው። ሳብሚት ስናደርግ ሳብሚት ማድረግ ትፈልጋለህ ይላል። ኦኬ ይላለው። ከዛ ሰክሰስፉሊ ሳብሚት ደንደ ኮኦርዲኔተር ሃዝ ቢን ኖቲፋይድ ይላል። ኮኦርዲኔተሩ ገብቶ ሳብሚት የተደረገውን ዳታ ማየት ይችላል ማለት ነው። ተሻለ እባላለሁ። እኔ ደግሞ ከወንድሞቼ ቀረውን አንድ ሄዊ ኮኦርዲኔተር የሚሰራውን ስራዎችን አሳያለሁ ማለት ነው። እና ከኔ ጋር ደግሞ እሱ እናያለን። ሄዊ ኮኦርዲኔተር ምን እንደሚሰራ ለማየት ደግመን ሎጊን እንላለን። ሎጊን በተን ከነክን በኋላ በዚህ ገብተን ይሄ አድሚኒስትሬተሩ በሰጠው እንገባለን ማለት ነው። እና ከዛ ወደዛ ይወስደናል። ምን እንደሚሰራው ወደ ዳሽቦርድ ይወስደናል። ወደ ዳሽቦርዱ ስንሄድ ደግሞ ብዙ እዚህ ቦታ ላይ ዳሽቦርዱ ላይ ሁለት አክቲቭ ሄዊ ኮኦርዲኔተሩ ምንድን ነው የሚሰራው? ስራዎችን ኮኦርዲኔት ያደርጋል። ማን አክቲቭሊ ምን አይነት ሄዊ ኤክስቴንሽን ወርከር ውስጡ ምን አይነት አክቲቭ ናቸው፣ ስንት አክቲቭ አለ፣ ስንት ኢንአክቲቭ ነው ያለው የሚሉትንና ፓንዲንግ ማለት አሁን እየተላከ ያለው ዳታ እንዳለና እንደሌለው አሁን የለም እዚህ ላይ እንደዛ እያለ ያወራል ማለት ነው። ምን ሞኒተር ደግሞ አክቲቪቲው ምን አይነት ሄዊው ማለት ሄዊ ስንለው ሄልዝ ኤክስቴንሽን ወርከሮቹ የሰሩ ስራዎች ኮምፕሊት ይሆናል ወይስ ኮንሲስታንሲ አለ የሚለውን ቼክ ለማድረግ የምናደርገው። ለምሳሌ እዚህ መሳይ ኮኦርዲኔተር የሚባል ሄዊ ነው። ኮኦርዲኔተር ስንል ደግሞ ኮኦርዲኔተሩ ሳይሆን መሳይ የሚባል ሄዊ ሄልዝ ኤክስቴንሽን ወርከር ነው ማለት ነው። እና ሲሙ ኮኦርዲኔተር የአባቱ ሲሙ ኮኦርዲኔተር የሚባልና እሱን ነክተን ኦፔን አክቲቪቲ የሚለውን ስነካ እዚህ ቦታ ላይ ያመጣል ማለት ነው። እና ስታተሱ አክቲቭ ነው ማለት በዚህ ጊዜ ላይ በስራ ላይ ያለው የሚለው ነው። እና ያ ሰውዬ ደግሞ ምን እየሰራ ነው? ሁለት ቤቶችን ወይም አባወራውን ጎብኝቷል የሚለው ነው። እና ፔንዲንጉ በዚህ ጊዜ ደግሞ ዳታውን እየላከ አይደለም እያላል እና ሪቪው ማለት ደግሞ ሪቪው ለማድረግ ቀበሌውን ቀድመን ቺውዝ እናደርጋለን። ዲቻምባ የሚለውን ለምሳሌ እንመርጥና ከዛ ዳታ ታይፑንም እንመርጣለን። ሃውስ ሆልድ የሚለውን ማለት ነው። ከዛ ሎደር ፖርት የሚለውን እነካለን። እዚህ ላይ ያመጣ ማለት እዚው ወልደ መስቀል ምናምን ወልደ መስቀል ወልደ የሚለውን 30 እድሜው 30 ነው ሜል እና ይስሐቅ ታደጋ 20 እድሜ ሜል የሚለው ይህንን ካየ በኋላ ይህ መረጃ ትክክል እንደሆነ ሪቪው ያደርጋል። ኮኦርዲኔተር ማለት ነው። ካየ በኋላ ትክክል ከሆነ ሪቪው የሚለውን ይነካልና ማርክድ ዲቻምባ ሃውስሆልድ ዳታ ሪሲቭድ የሚለውን ኦኬ ስንለው ኦኬ ዳታ ማርክድ ሪቪው ሰክሰስፉሊ ነው በትክክሉ ሪቪውድ ሆኗል። እዚህ ቦታ ላይ እንደምናየው እዚህ ቦታ ላይ በቀሱ እንደምናየው ሰብሚቲንግ ይላል ነው። ኦኬ ስንለው ወደዛ ወደ ዳታው ይላካል። ይኸው እዚህ ቦታ ላይ ኦኬ ስንለው ሴሌክሽን ሪቪውድ ይላል እና ከዛ ቀጣዩ ምንድነው ቫሊዴት ነው የሚያደርገው። ቫሊዴት ለማድረግ ደግሞ ቫሊዴት ያደርጋል። ሄዊ ኮኦርዲኔተር ቫሊዴት ለማድረግ ደግሞ የዳታ ታይፑን ይመርጣል። ለምሳሌ እዚህ ቦታ ላይ የሃውስሆልድ እናያለን። ለምሳሌ እናያለን። ከዚህ ቦታ ላይ ደግሞ የሆነ ሊድ የፈለገበትን ቦታ ነገሮችን ከጻፈ በኋላ የኮኦርዲኔተሩ ማለት ነው ቫሊዴት ለማድረግ ከዛ ማርክድ አስ ቫሊዴት የሚለውን ይነካል። ሲነካ ይወስዳል። ያው እዚህ ቦታ ላይ እንደሚለው ቫሊዴሽን ሰክሰስፉል የሚለውን ያመጣል። ስንነካ ወደዛ ይወስዳል ማለት ነው። እና
ዳታ ቤቱ ይወስዳል። ቀጣዩ ፎርዋርድ የሚለውን እናያለን ማለት ነው። ቀጣይ ፎርዋርድ ነው። ምን ስራዎችን ነው የምሰራው? እዚህ ቦታ ላይ ቀድመን ቅድም የተመረጡ ዳታዎችን ቀድመን እንመርጣለን። እዚህ ቦታ ላይ እንደዚህ ከመረጥን በኋላ ምንድን ነው የሚያደርገው? ቀጣይ ሊንኬጅ ፎካል ፐርሰኑ ነው ዳታውን የሚልከው ነው። አጠቃላይ ዳታውን ሪቪው ኮንትሮል እና ሞኒተር ካደረገ በኋላ ለሊንኬጅ ፐርሰን እና የሚላከው ዳታ ፎርዋርድ ያደርጋል ዳታ ማለት ነው። እዚህ ቦታ ላይ ሴንድ ፓኬጅ የሚል አለ እና እዚህ ቦታ ላይ የሆነ ነገር ያለው ነገሮችን ከጻፈ በኋላ የሆነ አስተያየት ምንም የሆነ የፈለገውን ነገር ከጻፈ በኋላ እዚህ ቦታ ላይ እንደዚህ የሆነ ነገር ከጻፈ በኋላ ዳታ መሆኑ ቅድም እያየን ነበር ነው። ይሄው ኤክስቴንሽን የሰራውን ዳታ ሙሉ ማለት ሪቪው ካደረገ በኋላ ሞኒተር ካደረገ በኋላ ቫሊዴት ካደረገ በኋላ ሙሉን ይህንን ፕሮሰስ ከጨረሰ በኋላ ዳይሬክት ዳታ ወደት የሚልከው እዚህ ቦታ ላይ አንድ ኮኦርዲኔተር 7 ሄልዚ ኤክስቴንሽን ወርከርን እና ኮኦርዲኔት የሚያደርገው 7ቱን ዳታዎችን 7 ሄልዚ ወርከር የሰሩትንም ዳታዎች ሰብስቦ እንደዚህ ሪቪው እና ቫሊዴት ምናምን ካደረገ በኋላ ለቀጣዩ ዳታ ወደሚላክበት ወደ ሊንኬጅ ፐርሰን ሊንኬጅ ፐርሰን ወደ ሆነው ወደዛ ይልካል ማለት ነው። ለመላክ ደግሞ ቅድም ሴንድ ፓኬጅ የሚለውን እንነካለን። ሲነካ ይኸው ሰክሰስፉሊ ፎርዋርድ ስሪ ሪከርድ የሚለውን ያንን ስንልክ ወደ ሊንኬጅ ፐርሰኑ ዳታ ተልኳል የሚለውን ያሳያል ማለት ነው። እና ኦኬ ስንል ወደ ዳታ ይኸው ዳታ ኦልሬዲ ፎርዋርድ የሚለው እዚህ ላይ ያሳያል። ቅድም እንደዚህ አረንጓዴ እንደዚህ ነገር መርጦ ነበር። አሁን ግን ዳታ ፎርዋርድ የሚለው ይህን ያሳያል ማለት ነው። ሰላም ጤና ይስጥልን። ስሞን ይባላለው። ከኔ ጋር ደግሞ የምናየው ወንድሞቼ ቅድም አሳይቷል የራሳቸው ፓርት ማለት ነው። የቀረውን አሁን ፎካል ፐርሰን የሚለውን አንድ ላይ የምናይ ይሆናል። መጀመሪያ አድሚኑ በሰጠኝ ዩዘር ኔም እና ፓስወርድ ተጠቅሜ ሎጊን ማድረግ አለብኝ ማለት ነው። አድሚኑ የሰጠኝ ፎካል ዩዘር ኔም እና አይዲ ይሄ ነው፣ ይሄ የኔ ማለት ነው። እሱን ተጠቅሜ ሎጊን ማድረግ አለብኝ ማለት ነው። እዚህ ሴቭ ስለተደረገ ነው። ሳይን ኢን አድርጌ ወደ ውስጥ መግባት አለብኝ ማለት ነው። ሰክሴስፉሊ ይላል። ወደ ዳሽቦርድ አምጥቶልኛል ማለት ነው። አሁን እዚህ ጋር ሊንኬጅ ፎካል ፐርሰን የሚሰራው ሮሎች አሉ። ፈንዲንግ ላይ እዚህ ዳሽቦርድ ላይ ያለው ፈንዲንግ ቫሊዴሽን አንድ አለ። ሪፖርት ጀነሬትድ የደረገው በዚህ ወር ይላል። እዚህ ጋር በዚህ ወር ጀነሬት የተደረገው 6 ያህል ሪፖርቶች ጀነሬት ተደርጓል ማለት ነው። ያ ማለት ቅድም እኛ ለሙከራ ብለን ያደረግነው ማለት ነው። አሁን ደግሞ እዚህ ፎካል ፐርሰን ሮሎች እንደ አክተር ሆኖ እሱ የሚሰራው ሮሉ አለ። እሱ የሚሰራው መጀመሪያ የተላከውን ዳታውን ቫሊዴት ይደረጋል። ከኮኦርዲኔተሩ የመጣውን ሪፖርቱን አይቶ ቫሊዴት ዳታ ያደርጋል። ከዛ ጀነሬት ያደርጋል ሪፖርቱን። ከዛ በኋላ ወደ ኤችኤምአይኤስ ሳብሚት ያደርጋል ወይም ፎርዋርድ ያደርጋል ማለት ነው። ከኮኦርዲኔተሩን መጀመሪያ ይቀበላል ማለት ነው። ለዚህ አሁን ኮኦርዲኔተሩ የላከልኝ አንድ ኖቲፊኬሽን አለ ማለት ነው። ኖቲፊኬሽን እሱ ወደ እኔ የላከው አንድ ኖቲፊኬሽን አለን። እሱን መጀመሪያ ፎካል ፐርሰኑ ቫሊዴት ያደርጋል ማለት ነው። ቫሊዴት ለማድረግ ኖቲፊኬሽን ክሊክ አድርገን እናያለን። እሱ የላከልኝን ማየት አለብኝ ማለት ነው። ያው እዚህ ጋር አንድ እኔ የተላከ ፎርዋርድ የተደረገ ሪፖርት አለ ማለት ነው። ሪፖርቱ ዴቱ አለ። ዴቱ 2025 12ኛ ወር 29ኛው ቀን ነው የተላከልኝ ማለት ነው። ቀበሌ አለ። የሊቼ አምባ ቀበሌ ይባላል። ኮኦርዲኔተሩ የወረዳ ኮኦርዲኔተር። ሰርቪስ ታይፑ ሃውስሆልድ ዳታ ፓኬጅ ነው። ቫልዩ አለ። አግሪጌትድ ዲሞግራፊክ ዳታ አክሽን አለ ማለት ነው። እሱን የላከልኝን ቫሊዴት አድርጌ አክሰፕት
አደርጋለሁ ማለት ነው። አክሰፕት መጀመሪያ የተላከልኝን አክሰፕት ማድረግ ወይ ቫሊዴት ማድረግ አለብኝ። አክሰፕት አድርጌያለሁ። አሁን ኮንፊርሜሽን እየጠየቀኝ ነው። አክሰፕት ኦኬ ብዬ ክሊክ አድርጌ አክሰፕት ማድረግ አለብኝ ማለት ነው። አክሰፕት አደረግኩ። አሁን አክሰፕት ያደረግኩትን ጀነሬት አደርጋለሁ ማለት ነው። ጀነሬት ማድረግ አለብን። ከቫሊዴሽን ቀጥሎ ጀነሬተር አለ። ሪፖርቱን ጀነሬት ለማድረግ ዳሽቦርዱ ላይ ያለውን ጀነሬተር ሪፖርት የምለውን ክሊክ ማድረግ አለብኝ ማለት ነው። ክሊክ አደረግኩ። አሁን ሪፖርቱን ጀነሬት ለማድረግ መጀመሪያ እዚህ ጋር መንዙ አለ ወይም ወር መቼ ኤክስፖ ወይ ጀነሬት እንደተደረገ ይነግረናል። መምረጥ አለብኝ። እሱም ኦንላይን ወይም ዳይ ስለተጠቀመን እሱ አሁን የሞመንቱን የአሁኑ ወር ይቀበላል ሲስተሙ ከራሱ ማለት ነው። ጀነሬት ያደረገውን ካለንደሩን ስላሞላን እሱ የአሁኑን ወርም ይመርጣል ማለት ነው። እሱ የዲሰምበር አሁን እኛ የዲሰምበር ስላለነው ነው። ዲሰምበሩን እንመርጣለን። ከዛ በኋላ ቀበሌውን ሊቼ አምባ ስለሆነ ማለት የተደረገው ሊቼ አምባውን እንመርጣለን ማለት ነው። ከዛ በኋላ መርጠን ጀነሬት ማድረግ አለብኝ። ጀነሬት ስታቲካል ሪፖርት የምለውን ጀነሬት ማድረግ አለብኝ። ክሊክ ማድረግ ይጠብቅብናል። ክሊክ አደረግኩት። እዚህ ጋር አሁን አምጥቶልኛል ማለት ነው። ጀነሬት የተደረጉትን ዳታዎችን ማለት ነው። የፎካል ፐርሰን አይዲ ነው። እሱ ደግሞ ፒሪየድ ሪፖርቲንግ ፒሪየድ ታይሙ አሁን ሪፖርቱ በዚህ ቅድም በጀነሬተር ሪፖርት ላይ የመረጥኩት ዲሰምበር የምለውን ስለሆነ ሪፖርቲንግ ፒሪየዱ ዲሰምበር ብሎ አምጥቶልኛል። ፕሪፈርድ ባይ ፎካል ማለት ነው። ይሄ ፎካል ፐርሰን ድርሻ ስለሆነ ፎካል ፐርሰን ነው ይሄን ያደረገው የምለውን ያሳየናል ማለት ነው። ከዛ በኋላ ሳብሚት ማድረግ አለብኝ ማለት ነው። ሪፖርቱን ጀነሬት የተደረገውን ሪፖርቱ ወደ ኤችኤምአይኤስ ሪፖርት ማድረግ አለብኝ ማለት ነው። ኤችኤምአይኤስ ሪፖርት ለማድረግ እዚህ ጋር አለ። ኮንፊርም ሰብሚት ቱ ኤችኤምአይኤስ የምለውን ክሊክ ማድረግ አለብኝ ማለት ነው። እሱን ክሊክ ሳደርገው ሰክሴስፉሊ ሪፖርቱ ሳብሚት እንደተደረገ ያሳያል። ከዛ በኋላ ወደ ዳሽቦርድ እንመልሳለን። ሰክሰስፉሊ ሪፖርቱ ሳብሚት ተደርጓል ማለት ነው። ከዛ ዳሽቦርዱ ጋር ስንመለስ ኖቲፊኬሽኑ ጠፍቷል ማለት ነው። እሺ እኔ ኤርሚያስ ጌታቸው እባላለሁ። ያው የዚህ ፕሮጀክት ግሩፕ አንዱ አባል ነኝ። እኔም እንደሌሎቹ አንድ ሮል ወስጄ እሱን ሮል እንዴት እንደሚሰራ ፋንክሽናሊቲውን እነግራለሁ ማለት ነው። ወደ ሎጊን ፔጁ ወይንም ወደ ፖፕ አፑ ሄድና ከአድሚኑ የወሰድኩት ዩዘር አይዲ እና ፓስዋርድ አለኝ። እሱን በመጠቀም እገባለሁ እና ከአድሚኑ የተሰጠኝ ዩዘር አይዲ ኤችኤምአይኤስ 001 የሚል እና ፓስዋርድ ጭምር ተሰጥቶኛል። እሱን በመጠቀም ሳይንን እላለሁ። ከዛ ሎጊን ሰክሰስፉሊ ብሎኝ ወደ ዳሽቦርዱ ቀጥታ ያስገባል ማለት ነው። ይሄ ዳሽቦርድ ለኔ ወይንም ለኤችኤምአይኤስ ሮሉን ለሚሰራው ሰው ብቻ ነው የሚመጣው። ለዚህ ሰው ዳሽቦርዱ ላይ የሚታዩ ነገሮች እነዚህ ናቸው። አንደኛ ምን ያህል ኢንፎርሜሽን ወይንም ዳታዎችን ሪሲቭ እንዳደረገ ከማን ከፎካል ፐርሰኑ ምን ያህል ሪሲቭ እንዳደረገ ያሳያል። ከዚህ በፊት 9 ኢንፎርሜሽኖችን 9 ዳታዎችን እንደተቀበለ ያሳያል። ሌላኛው ደግሞ ምን ያህል ኢንፎርሜሽኖችን ወይንም የሰዎችን ዳታ ጄነሬት እንዳደረገ ወይንም ሴንድ እንዳደረገ እዚህ ዳሽቦርድ ላይ ያሳያል ማለት ነው። ማለትም ኤችኤምአይኤስ የሚሰራው ከፎካል ፐርሰኑ የተቀበለውን ኢንፎርሜሽን ወይንም የሰዎችን ዳታ ወደ ናሽናል ሌቭል ጀነሬት ማድረግ ነው እና ስለዚህ ከዚህ በፊት የተቀበልኩትን ኢንፎርሜሽኖችን እና ዳታዎችን እዚህ ጋር ሁሉንም ቪው ኦል ብለን መመልከት እንችላለን ማለት ነው። እዚህ ጋር አሁን አንድ አዲስ የገባ ኢንፎርሜሽን አለ። ፓኬጅ አይዲው ከፎካል ፐርሰኑ የተላከልኝ እዚህ ጋር አለ። ፔሬዱም አለ። መች ነው የተላከው የሚለው 2025 12ኛ ወር ላይ እንደ ወደ እኔ እንደተላከ ያሳያል። ስታተሱ ሰብሚትድ ነው እና እኔ ደግሞ ወደ ናሽናል ሌቭል ጀነሬት ማድረግ እችላለሁ ማለት ነው። አሁን ጀነሬት አደርጋለሁ ማለት ነው።
እሺ ጀነሬት ሳደርግ ሰክሰስ ይላል እና ሪፖርት ጀነሬት ሰክሰስፉሊ ይላል እና ዳውንሎድ ማድረግ እንደሚችል የሰዎቹን ኢንፎርሜሽን ፒዲኤፉን ዳውንሎድ ማድረግ እንደሚችል እና መጠቀም እንደሚችል ያሳያል። እሺ ኤክስፖርት ሪፖርቱን ይሄን ናይል ካየን ወደ ዲኤችአይኤስ እንዴት ሰብሚት እንደምናደርግ እናያለንና እነዚህ ከዚህ በፊት እኔ ሰብሚት ያደረኩት ወይንም ጀነሬት ያደረኳቸው ኢንፎርሜሽን ናቸው። ይሄ መንዝሊ የሚል 25 12 29 እነዚህ ሁሉም እኔ ጀነሬት ያደረኳቸው ወይንም ሪፖርት ያደረኳቸው ከነ አይዲያቸው እዚህ ጋር ተቀምጠዋል ማለት ነው። ይሄ ሳይኒክ ቱ ዲኤችአይኤስ የሚለው ደግሞ ዲኤችኤስ ከኛ ከፍ ብሎ ያለ ሌቭል ከፍ ያለ ሌቭል ላይ ያለ ፐርሰን ነው እና ከእነሱ ጋር ደግሞ ይሄንን ነክተን ወደ እነሱ መላክ የምንችለው ይሄንን በመንካት ነው። ይሄንን እችኛዋን ነክቼ አሁን ጀነሬት ካደረግኩኝ ኢረር ነው ኢረር ሚል ሜሴጅ ነው የሚያመጣው። ምክንያቱም የኛ ሲስተም ወይንም የኛ ፕሮጀክት ማብቂያው እስከዚህች ፖይንት ነው። ከዚህ በኋላ ያለው ፖይንት ወይንም ከነዚህ ሰዎች ጋር ሊንክ አልተደራረግንም ማለት ነው። ስለዚህ ወደ ዲኤችአይኤሱ ሰብሚት ባደርግ ራሱ ኢረር ሜሴጅ ነው የሚያመጣልኝ ማለት ነው። እዚህ ጋር ሂስትሪ ማምጣት ነበረበት። ነገር ግን ከእነዚህ ሰዎች ጋር ሊንክ ስለሌለን ኖ ሰብሚሽን ሂስትሪ ፋውንድ ነው እና የሚለው። ስለዚህ እኛ እስከዚህ ድረስ ነው ሲስቴማችን እስከዚህ ድረስ ነው የሰራነው። እናመሰግናለን።